ህወሓት ጦርነት መጀመሩ ይፋ አድርጓል። በዛሬው ዕለት ያወጣው መግለጫ መላው የትግራይ ህዝብ ጦርነት ለማስቆም እንዲሰለፍ ጥሪ አቅርበዋል። አከታትሎም ሌላ አዲስ ረቂቅ ህግ አዋጅ አዘጋጅተዋል። በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ እርምጃም ሊወሰድበት ነው። ለትግራይ ጦርነት መነሻ ወደ ኋላ ተመልሶ የሚተገበር እንዲሁም ጋዜጠኞች እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ህግ የተዘጋጀ ነው። ይህ በዶክተር ደብረጽዮን ገብረሚካኤል ይፋ የሆነው አዲስ ህግ አከራካሪ ነጥብም አስነስተዋል። እንደምን ቆይታችኋል? የሪከርድ ዞን ቤተሰቦች ዋና ዋና ነጥቦችን አስቀድመናል። ቻናላችን ላይክ፣ ሼር፣ ሳብስክራይብ ያድርጉ። እንቀጥላለን። ህወሓት አዲስ ህግ አጽድቋል። ከተፈጠረው ፖለቲካ ውጥረት ጋር ተያይዞ በትግራይ ክልል ውስጥ ወታደራዊ ንቅናቄ የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይም መከላከያ ጥረቱን ያደናቅፋሉ የተባሉ ግለሰቦች የሚዲያ ተቋማት ላይ እስከ 25 ዓመት የሚያደርስ ጽኑ እስራት የሚጥል አዲስ ረቂቅ አዋጅ ማዘጋጀቱም ታውቋል። ይህ ረቂቅ ህግ ከትግራይ ክልል ወሰን ውጭ ባሉ የዲያስፖራ አባላት ተሟጋቾች ላይ ጭምር ተፈጻሚነት እንዲኖረው የተደረገ ሲሆን ይበልጥ አጋዥና አከራካሪ ያደረገው ደግሞ ህጉ ጸድቆ ስራ ላይ ከሚውልበት ቀን ይልቅ ወደ ኋላ ተመልሶ ጦርነቱ ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ጀምሮ ተፈጻሚ እንደሚሆን መደንገጉ ነው። ይህ የመከላከያ ጥረት ማደናቀፍ በሚል ርዕስ በረቂቅ አዋጁ አንቀጽ 17 ስር የሰፈረው ድንጋጌ በማንኛውም የመገናኛ ብዙሃን ዘዴ ወይም ሌላ አማራጭ ሰዎችን በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ፣ ያበረታታ፣ የገንዘብ ድጋፍ ያሰባሰበ ወይም የተቃወመ ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት እንዲቀጣ ይደነግጋል። ድርጊቱ በከባድ ሁኔታ ከተፈጸመ ደግሞ ቅጣቱ ከ15 እስከ 25 ዓመት ሊደርስ እንደሚችል ተመልክቷል። በተጨማሪ አንቀጽ 17 እንዲሁም እዝባር 5 ማንኛውም የጋዜጣ፣ የቴሌቪዥን፣ የድረገጽ ወይም የማህበራዊ ሚዲያ ተቋማት በዚህ ወንጀል ውስጥ እጁ እንዳለበት ከተረጋገጠ የገንዘብ መቀጮ፣ የስራ እገዳ፣ የፍቃድ ስረዛ፣ የንብረት መውረስ ቅጣቶች እንደሚጠብቁት ያሳያል። በሌላ በኩል ረቂቁ ከህግ በላይ ታጋዮች በትግራይ በጦርነት መስዋዕት ከከፈሉ ወገኖች፣ በታጋይ ቤተሰቦች እንዲሁም በትግራይ እናቶች ላይ የሚሰነዘሩ ትችቶች፣ ንቀቶች ወንጀለኛ ያደርጋል። ይህ የጣሰ ግለሰብ ከ5 እስከ 10 ዓመት ድርጊት በተደራጀ ቡድን ወይም በሚዲያ አማካኝነት ከተፈጸመ ደግሞ ከ10 እስከ 15 ዓመት በሚደርስ ጽኑ እስራት በከፍተኛ የገንዘብ መቀጮ እንደሚቀጣ በረቂቁ አንቀጽ 18 ላይ ሰፍሯል። የክልሉ ሰንደቅ ዓላማ፣ ብሔራዊ መዝሙር፣ ታሪካዊ ትግሎችን ያንኳሰስም እንዲሁም ከ5 ዓመት ሊታሰር እንደሚችል ተደንግጓል። የህግ ባለሙያዎችም ተቺዎች ረቂቅ ህጉ በክልሉ ያለው የመናገር፣ የመጻፍ፣ የፕሬስ ነጻነት ሙሉ በሙሉ ሊያሳጣና የፖለቲካ ልዩነት ሊያጠፋ የሚችል መሆኑን ከፍተኛ ስጋት ገልጸዋል። በተለይም ህጉ ወደ ኋላ ተመልሶ ላለፉት 6 ዓመታት በተከናወኑ ድርጊቶች ላይ ጭምር ክስ ለመመስረት የሚያስችል መሆኑን ከክልል ውጭ ባሉ ማህበረሰቦች ላይ ተፈጻሚ እንደሚሆን መደረጉ ዓለም አቀፍ የህግ መርሆች የጣሰ ነው በማለት ተቃውመዋል። በአንጻሩ የህጉ ደጋፊዎች ድንጋጌው የትግራይ ደህንነት ለመጠበቅ፣ ወታደራዊ ዝግጁነት ለማረጋገጥ፣ ለህዝቡ ሲል መስዋዕት የሆኑ ወገኖች ክብርን ለማስጠበቅ አስፈላጊ ነው የሚል መከራከሪያ ያቀረቡ ይገኛሉ። በስተመጨረሻም ይህንን ተከትሎ እንዴት ተብሎ ወደ ጦርነት እንዳዘምቱ ላለ ሰው በህግ የሚቀጣ አዋጅ ይጸድቃል የሚል መረጃም በብዛት የተዘዋወረ ነው። ወቅታዊ መረጃዎችን ለማግኘት ቻናላችን ይከታተሉ። ስለመረጡን እናመሰግናለን።